ስካንዲኔቪያን ሮስታችንን በፊዚክስቲ እንዴት እናፍላ? ከዚህ በፊት ባሉት ቪዲዮዎቻችን ላይ እንደተነጋገርነው ጥሩ ጣዕም የዚህን የቡና ጥሩ ጣዕም ለማግኘት ፍጭቱን የቡና ዱቄትና የውሃውን መጠን እንዲሁም የአፈላል ስልታችንን ከወሰንን ቀላል ነው የሚሆነው። በዚህኛው ቪዲዮ እንዴት ስካንዲኔቪያን በቪ60 እናፍላ የሚለውን ነው የምናሳየው። ለቪ60 አፈላል የሻከር ያለ የቡና አፈጫጭ ሲሆን የምንጠቀመው የውሃና የቡና ዱቄት መጠናችንንም 1:15 አድርገን እናዘጋጃለን። ያም ማለት 1 ግራም የቡና ዱቄት ለ15 ሚሊ ሊትር ውሃ መጠቀም እንችላለን። እዚህ ጋር ፈጭተን ባዘጋጀነው ፓኬጅ የፍጭቱን መጠን ፍሬንች ፕሬስ በሚለው 15 ግራም የቡና ዱቄት እናዘጋጃለን። አስራአምስት ግራም የተፈጨውን ቡና ካዘጋጀን በኋላ ቪ60ያችን ውስጥ ቪ60 ፔፐር ፊልተር ፔፐር እንከታለን። ይህንን ቪ60 ፊልተር ፔፐር ቡናውንና ውሃውን በምናደባልቅበት ሰዓት የወረቀት ጣዕም ቡናችን ውስጥ እንዳይሰጠን መጀመሪያ በሙቅ ውሃ እናረሰዋለን። አርሶ ከጨረሰ በኋላ ያራስንበትን ውሃ በሌላ እቃ እንገለብጣለን። በመቀጠል ቪ60ያችንን እና አንድ ላይ ቡናችንን የምንይዝበትን አንድ ላይ በመለካት የሚዛናችንን ቴራ አድርገን የቡና ዱቄቱን ወደ ቪ60 ፊልተር ፔፐሩን እንጨምራለን። ታዲያ ልናፈላ ስንል ዩዥዋሊ ኤክስትራክሽን ታይሙ ከ3 እስከ 4 ደቂቃ መውሰድ አለበት። ውሃ አጨማመራችንን በ3 እንከፋፍለዋለን። ይህም የመጀመሪያው 30 ሰከንድ፣ በሚቀጥለው ደግሞ 2 ደቂቃ፣ በሶስተኛ ደግሞ 30 ሰከንድ እንደገና እንጠብቀዋለን። በመጀመሪያው 30 ሰከንድ የቡናውን መጠን 2 እጥፍ በ30 ሰከንድ ኤክስትራክት እንዲያደርግ እንጠብቀዋለን። በመቀጠልም በሁለተኛው ውሃ ስንጨምር ለ2 ደቂቃ የውሃውን ሙሉ መጠን እንጨምርበታለን። ከዛንም ለ30 ሰከንድ ያለውን ውሃ እስከሚመጥ እንታገሰዋለን። ሁለተኛ ፖራችንን እንጀምራለን። የውሃችን መጠን 250 ግራም ሲሆን ለ2 ደቂቃ ኤክስትራክት እስከሚያደርገው እንታገሰዋለን። ስለዚህ በመጨረሻ የመጨረሻውን ፖር ሁለተኛውን ፖር ከጨመርን በኋላ በ2 ደቂቃ ውስጥ ኤክስትራክት እያደረገ ነው። 30 ሰከንድ በአሁኑ መጥቶ እስከሚጨርሰው እንጠብቀዋለን። ይህም የመጀመሪያው ካፌኑን ሲሰጠው ቢተርነስ የምናገኝበት ሲሆን ያንን ካፌን ያገኘነው የመጀመሪያ ቢተርነስ የሚያረጋጋልን ስዊትነስ እና ፍሩቲ ፍሌቨሮችን ሁለተኛው ኤክስትራክት ያደርጋል። ይሄ ደግሞ አንድ ላይ እንዲደባለቅ ያደርጋል። በመቀጠል ቡናችንን ትንሽ እንዲህ በማድረግ እናጣጥመዋለን።